ፈረንሳይ ለመሄድ አስባችኋል? ሰላም እንዴት ናችሁ? ሮዳስ ነኝ። ዛሬ ሸንገን ስቴቶች ላይ ያሉትን ፕሮሰስ ለቪዚት ቪዛ አሳውቂኝ ብላችሁ ስለምትጠይቁኝ የፈረንሳይ ኤምባሲ እንዴት ነው ቀጠሮ የምናስይዘው ምን ምንድነው ዶክመንት ይዘን የምንሄደው የሚለውን ነገር ነግራችኋለሁ። ስለዚህ የፈረንሳይ ቪዛን ፕሮሰስ ለማድረግ ቀጠሮ መጀመሪያ የምንጀምረው ቪኤፍኤስ ላይ ቀጠሮ በመያዝ ነው። ቪኤፍኤስ ማለት ቀጠሮ ብቻ ነው ፕሮሰስ የሚያደርግላችሁ። ዶክመንታችሁን ግን ይዛችሁ የምትሄዱት ኤምባሲው ነው። ስለዚህ ምንድነው የሚያስፈልገን ቀጠሮ ለመያዝ 10 ዩሮ እንከፍላለን በማስተር ኦር ዴቢት ወይ ክሬዲት ካርድ። እንደን ቀጠሮ እዛ ላይ ከያዝን በኋላ የሚያስፈልጉንን ዶክመንቶች ይዘን ኤምባሲ እንሄዳለን። ምን አይነት ዶክመንቶች ነው የሚያስፈልጉን? አንደኛ ሆቴል ቡኪንግ፣ ቲኬት ቡኪንግ፣ ባንክ ስቴትመንት፣ ኤምፕሎይመንት ሌተር ወይም ደግሞ ንግድ ፍቃድ እነዚህ ያስፈልጋሉ። ተጨማሪ ሀሴቶች ማንዳቶሪ አይደሉም፣ ግን ቢኖራችሁ ሰፖርቲቭ ነው። ቪዛችሁ ኢሹ እንዲሆን ይረዳችኋል። ቤት፣ መኪና፣ ትራቨል ሂስትሪ እነዚህ እንደ ተጨማሪ ዶክመንት የምናያቸው ናቸው ማለት ነው። ተጨማሪ ጥያቄዎች ካሏችሁ አስቀምጡልኝ። እንደ ሁልጊዜውም ይሄ ፔጅ አዲስ ስለሆነ ፎሎ፣ ሼር፣ ላይክ አድርጉ። አመሰግናለሁ።